ፊታይተው ታያቁም ወጥቼ ለምታገለው ለምን አንበሳ አይወርድም? በዘዴ ሴቶችን በሙሉ ያልተማሩት ሁሉ እሙሟቸውን ጡታቸውን በቁማቸው ይዘውባቸዋል። ያን ይልክላታል። እኔ ስገባ እንደምኮ እያዘዘ ነው። አይታች እኮ ነው። ታወርጃለሽ፣ ምን አባሽ ታመጫለሽ? አውርጅ ከለን ጥሯት ታስገቧት እየተባለ የአረብ ሀገር የሁሉ ሚሊዮን እህቶቻችን ተሸማቀው ነው ያሉት። ዛሬም አንዷ ወጣ ብትናገር በሌላ ሰው ያስለቅባት። እኔን የሞከረው ያንን ነበር። አንድ ጥያቄ ልጠይቅ። እኔ ዱባይ ሂጄ ወንድሜ ዳኘው አለ የሌላ አበሻ ቤት ቪላ ቤቱ ዝግ ቤት ነው ወሰደኝ። ብቻችንም ስለሚወደኝ እኔም ስለምወደው አምኜው ነው ሄድኩ። ጆከር ሲመጣ ግን አስታውሳለሁ እሱ ከተናገረ መረጃውን ልጅቷ ስትመጣ አንተ ላክ ሲባል ስልክ ሰጠን አመጣናት ሎኬሽን ልከናል አለ። የዛኔ ሳስብ የለጠፍኩላችሁ ፎቶ እሱ ነው። አይገርማችሁ? ቁጭ ብሎ አልዳር ላይ መጣ። ሰላም አለ። ተዋወቀኝ። ማን ነው አልኩት። ኮስተር ብዬ ማን ነው አልኩት። አይ የቤት አማራ በጣም ጥሩ ሰው፣ በጣም ጥሩ ነው። በአጋጣሚ ናብየውን እንዲዝናና ፈልጌ ነው። ዳኘ ስልክ ቪዲዮ መክፈት አይቻልም፣ ፎቶ አይቻልም። ቪአይፒያችን ነው፣ እንዝናናለን። እኔም ደስ ያለኝ ልሸላለሁ፣ እጫወታለሁ። ኦኬ። ያቺ የተባለችው ልጅ መጣች። ዳኘ ጋ ነው ቁጭ አለች። እግዚአብሔር አመጣታለሁ ካስፈልግ። ይሄ ሰው ግን ይቁነጠነጥ ነበር፣ ይገባ ነበር። አይኑ ጠበብ ያለች ናት። ይገባል፣ ይወጣል። ምን ይላል? እኔ ተጠራጥረዋለሁ ምንድን ነው እያልኩ። በኋላ ግን ተውኩት። አያወራም፣ አይናገርም፣ አይጋገርም። ትንሽ ነው የሚያወራው። እንዳይለይ ነው ለካ ድምፁ ይታወቃል። እኔ ጋር ጸብ የለው። እንግዲህ ተመልከቱ፣ ምንም አያገናኘንም። የዛሬ 8 ወር ለምን ቪዲዮ መያዝ ፈለገ ተከትሎ? ያውም ዳኘ ወስደሽ እዚያው አስገቢው ስላላት። ትክክል ነው። ቪአይፒ ሰው ነው፣ የእኛ ሰው ነው። እኔ ውጣ ብዬ አደጋ ቢደርስበት ተጠያቂ አልሆንም ነው ያላት። ይዘሽ ውጭ እጁን ይዘሽ አስገቢው። ቁጭ ብለናል። መሀል መንገድ ላይ ወረደ ዳኘው አለ። ዝም ብላችሁ የአማራ ልጆች አዳምጡ። ወረደ። የት ነው የምትሄደው? አፓርትመንቴ ከዚህ ታክሲ ይዤ ሊሆን ላይሆን ይችላል። 50 ያዙት። ወረደና ሄደ ዳኘ። በጣም ጥሩ አምነዋለሁ። እሷ ወሰደችና ወርዳ እጄን ይዛ አስገባች። ኢንዱስትሪ ከካናዳ አብሮት የሚሰራ ሰው አለ። ይሄ ሁሉ አረብ ሀገር ያለው ሴት ሙሙ ተይዞበት ግቡ በይ ቶሎ በይ አውጪ አዋጭ እየተባለች አንበሳ የምታወርደው ሙሙዋ ተይዞ በፖርኖግራፊ ኢንዱስትሪ እየተሸጠላት ነው። ይህንን እኔም ብቻ ሳልሆን ትናንት ዮናስ ሙሉነህም አስረድቷል። ይሄ ስም ማጥፋት አይደለም። ከ3 ከ4 ወር በፊት የተወያየንበት ጉዳይ ነው። በመረጃ የምናውቀው ነገር እና እኛ ቤት መጡ። እኛ አናላይዝ ስናረገው ይሄን ነገር ከ8 ወር በፊት ይሄንን ድራማ ሴታፕ አርገው ሰርቶ ያስቀመጡት የአማራውን ህዝብ አፋሲዘን አዋርደን ዘመነ ካሴና ባልደረቦቹ ቲፒኤልኤፍን ኤፒኤልኤፍን ተሸክሞ ይመጣሉ። አማራው ሰው የለውም። ምክንያቱም አንድ ቀን የአማራን ልጅ ፍለፊት ገጥመው በታሪክ የገደሉበት ቀን የለም። እንደዚሁ አሌሌው ወፈፌዎች እንዲቃሎችን እየገዙ ነው የሚያስገድ። ከጎቤ ጀምሮ እስከ ፕሮፌሰር አስራት ወልደየስ ማንም ወንድ ፊታቸው አይቆምም። አማራ ፊት ማንም ወንድ አይቆምም። ግን እንዲህ አይነት ቀላዋጭ አሌሌ ከኋላ ያስከትለው ጎቤ እኮ በተኛበት ነው የገደሉት። ይሄ ታወቀ ነው እና በ3 መንገድ ነው ያየነው እኛ ይሄንን እሱ ከተስቀመጣቸው ይሄን ፕላን እንዳላቸው ከዚህ በፊትም ተነግሯል። እኛ መረጃ ያለን ራሳቸውን ወጥተው ቅድም እንዳልከው የመንግስት ሚዲያ የሚሆን ራሱ አስረስ ማረ ዳምጤም ከቲፒኤልኤፍ ጋር እንደሚሰሩ ተናግሯል። ለምን አሁን አንተ ስትናገር አገነኑት ነው? ምክንያቱም ህዝብ አንተን ስለሚያዳምጥ አንተን ሰምቶ እንዳይነቃ የአንተን አፍ ማስያዝ ስላለባቸው ይሄን ጉዳይ ሴታፕ አድርገውታል። ለዚህ ቀን አንደኛው
መጠጥ ውስጥ የምጠጣው መጠጥ ውስጥ መድኃኒት አድርጎ መድፋት ነው። ፖለቲካ ነው። ኦሮማይን ያነበበው ሁሉ ያውቃል። ከሴት ጋር ይዘው አሸማቀው አንተን ከሚዲያ ማጥፋት ነው። ይሄ ነው። 3 ነገር ነው የተሰራው። ሰውየው የተናገረው ከዛሬ 8 ወር በፊት ጀርባውን በጩቤ ውጋው ይለኝ ነበር ሲል አየ የመረቀዘ አጥንቱን የመረመረ ምክንያቱም ፋኖ ተብዬዎች የሱን ዘሮች መልሶ እንዲያመጡ የተቀመጠ ሰው መሆኑን እኮ ራሱ አስረድቷል። ይሄ እኮ 1+1 2 መሆኑ እኮ ምንም ይሄ እኮ ኒውክሌር ፊዚክስ አይደለም። ራሱ ከተናገረው ተነስተ ሴታፕ መደረጉ ፕላን ኤ እና ቢ ሲ ብለው እንደሰሩ ከኋላ ተከትለው ሄደው ኤ አልቻሉም፣ መጠጥ ብዙ ስላልጠጣ መድኃኒት ለመስጠት ቢ ሽንት ቤት አልሄድክም፣ አፍኖ እንዳይገሉህ በጩቤ እንዳይወጉ ወይም እንዳግቱ ሽንት ቤት አልሄድክም። አሁን 3ኛው ሲ ነው። ከኋላ ተከትለው ሆቴል ስትገባ ሁሉ ይዘናል ብለው አሁን ያንን በአርቲፊሻል ኢንቴሊጀንት አቀናብረው የራሱንም ወሸላ ይሁን የማንም ይሁን ያው ያጠራቀመው የወሸላና የሙሙ ፖለቲካ ስለሚሰራ እሱን አቀናብረው ይሄ ነው ሞጣ ብሎ ለማምጣት ነው። አሁን ይሄ ፕላን ሲውን ነው እያጓራ ያለው። ሁሉም ራስ 19 የሚባለው ሰውዬ ካቻ ዩሪ ታደሰ ስለሺ ጂኤም የሚባሉ እንዳለ የሻዕቢያ ዘር እንደሆኑ ራሳቸው በራሳቸው ጊዜም ተናግረዋል። እኛም መረጃዎች አሉን። ስለዚህ አንተን መጀመሪያ ትግርኛ ተናጋሪዎቹን ከክልሉ አስወጡ። እነሱን አቅፈን አንድ እርምጃ እንሄድም። ኢኮኖሚውን ይዘዋል፣ ይሰልሉናል። ስለዚህ እነሱን አስወጡ ስትል ነው የዚህ ሰውዬ ደም እየፈላ እየገባ አቶ ሞጣ እንዴት ነህ? ውስጡ እኮ ቮልካን ነው። የሄት ቮልካን እንደሚንቀሳቀስ እኮ ከድምፁ ትሰማለህ። አቶ ሞጣ እንዴት ነህ ይላል። ያው በሬ ካራጁ አይደለም የሚውለው። አራጃችን እኛው ቤት እየገባ ይህን ይሰራል። ሌላው ሜሪዬ ስቤሻለሁ እኮ ለምንድን ነው እምቢ አለ? ስታክ አረገ። አሁን ገብተሻል። ኦኬ አንተን አፍ ማስያዝ ነው እንጂ ይሄን ያልከውን እኮ ራሱ የመንግስት ሚዲያ ተናግሯል። መከላከያ ሚኒስቴሩ ተናግሯል። የመንግስት ይሄን አንተ ያልከውን እኮ አስረስ ማረ ዳምጤ ተናግሯል። ራሱ ማርሸት ወጥቶ ጄኖሳይድ አልተፈጸመም፣ ኤትኒክ ክሊንዚም አልተደረገም ብሎ በሚዲያዎች ተናግሯል። ዘመነ ካሴ ራሱ ተናግሯል። ራሳቸው አቶ አባተ ፖሊስ ቤት አድርገው የገባ ሰው ማን ያስገባው? ይሄኛው ምንድን ነው? እኔም አላወኩም ማን እንዳስገባው። ማን ያስገባው? አውርጄዋለሁ። ቶቶ አውርጄው። እና አርጎ ሪፖርት እየተደረገ ስለሆነ ከታፕ ላይ ከላይ የፕሮፋይል ፒክቸርን ክሊክ አድርጋችሁ ሼር ምልክቱን ተጭናችሁ ኮፒ ሊንክ 5-10 ጊዜ አድርጉልኝ። ታብታቡን አታቁሙ፣ ሼሩንም አታቁሙት። ጎ አሄድ ጋይስ ዋን ሞር ታይም ቀጥይ። እሺ ኮፒ ሊንክ ሼር አድርጉ የአማራ ልጆች። ይሄ ድምፃችን ነው። ይሄ የአማራው ህዝብ ድምፅ ነው። እኛ ግለሰቦች ልናመልክ አይደለም የምንሰራው። የሚመጣው ጄኔሬሽን በተቋምና በህግ እንዲመራ እንጂ ሰውን ከነፈርሱ እንዲሸከም አይደለም የምንሰራው። እያንዳንድ አማራ ወጣት ይሄ አንተ ፊውቸር ነው። የአንተን ፊውቸሮች ግለሰቦች ይዘው ሀብታቸው እንዲጠበቅላቸው ይሄው ብላክሜል እያደረጉ አማራን አፋስ ይዘው ለቲፒኤልኤፍ አሁን 40 ዓመት ኦልሬዲ ወደ 50 ዓመት ሆኗቸዋል ያሉት 100 ዓመት ነው። ለ100 ዓመት የአማራን ዘር ለማጥፋት ፕላን ያደረጉት ነው። ይሄን ደግሞ የሰፈር ወሬ አይደለም። ትሪቡን የሚባል የሱዳን ጋዜጣ ላይ ኢሳያስ አፈወርቂ ራሱን የተናገረው ይሄንን ነው እያስፈጸሙ ያሉት። ሁሉም ብላክሜል የተደረጉ ናቸው። ይሄን ደግሞ የሚያደርገው ሲአይኤ ነው። ለዚህ ነው የአማራ ወጣት ሎቢስት ግዛና አስገባ፣ በተለይ ዲያስፖራው ሎቢስት እንግዛና አስገብተን የአማራው ጉዳይ ይታይ፣
የአማራ ፕሮግሬሲቭ የሆኑ ወጣቶች ገብተው የውጭ ፖሊሲው እንዲስተካከል ይስሩ ምንለው ምክንያቱም ዘመነ ካሴ በራሱ አይንቀሳቀስም። ፋክቱ ሲአይኤ ነው እየቀያየረ ሲስተሙን የሚያስቀጥለው። ይህንን የምንቀለብሰው ከአሜሪካ የውጭ ፖሊሲ ከቀረጹት ጋር ተገናኝተን ስንነጋገር ነው እንጂ ዘመነ ካሴ አይደለም ክርስቶስ ቢመጣ መታረዳችን አይቀርም። ዘመነ ካሴ አይደለም አላህ ቢመጣ መታረዳችን አይቀርም። ሲስተሙ ስላለ ይሄ ፋክት ነው። ይሄን ዋጡት። ማንንም አምጥተሽ አንድ ቀን እፎይ ብለሽ አተኝም። ምናልባት አብሮ የዘረፉ ሰዎች ሊቀጥሉ ይችላሉ ለተወሰነ ጊዜ። ዘመነ ካሴም ካስገባቸው በኋላ ኃላፊው ሻዕቢያ ስለሆነ ያከናውነዋል። ግን እስቲ ያስገባው ድረስ ነው ያስገባዋል። ኮንዶም ነው ተጠቅሞ ይጥለዋል። ይሄን ደግሞ ወደኋላ ሄዳችሁ የአፍሪካን ታሪክ የአፍሪካን ፖለቲካ ማየት ነው። ያስወግዷቸዋል። ስለዚህ አሁን ሞጣ ላይ የሰነዘሩት ፕላን ዳርገው የመጡት ነው። ያ ያሬድ አፈወርቅ የሚባለው ግለሰብ ካህን እያዋረደ ብሏል ገብቶ እሱ ቤት። እኔ ለያሬድ ነግረዋለሁ። ያሬድ እኛ ቤት ገብተህ አንተ ባላገር እኔ ኩሩ ጎንደሬ ነኝ ብለሃል። እውነት ነው፣ ጎንደሬ ነህ አንተ። ኩሩነቱን ቶ አባትህ ያፈረሱ ካህን ናቸው ራሳቸው። መሪጌታ አፈወርቅ ይባላሉ። ፂላ ናችሁ፣ ትግሬ ናችሁ። ይሄንን ዓለም የሚያውቀው ነው። እኚህ ያፈረሱ ካህን የወለዷቸውን ልጆች አዝማ